ሰላም ጤና ይስጥልኝ ውድና የተከበራችሁ የቲቪ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬ ይሄ በእጄ ይዤ የምታየው ስልክ የተለያዩ ችግሮች ገጥሞት ወደ እኔ መጥቷል። ችግሮቹን አንድ በአንድ በጋራ እንፈታለን ማለት ነው። እንደምታዩት ስልኩ እየከፈተ ነው። ይኸው እየከፈተ ነው። እንደምታዩት የተለያዩ ቁጥሮችን ስነካ በራሱ ጊዜ ቁጥር ይጽፋል። መመለሻውን ስነካ ፓወር ኪ ይነካል። አንድ ቁጥር ስጫን 8 ቁጥር ይጽፋል። የተለያዩ ቁጥሮችን ይጽፋል ማለት ነው። በራሱ ጊዜ ይዘበራርቃል። እንደዚሁም ደግሞ በራሱ ጊዜ እንዲህ እየነካካችሁት እያለ ስታክ ያደርጋል። ጸጥ ብሎ ይቀራል። ይኸው እንደምታዩት ምንም መንካት አትችሉም፣ ጸጥ ይላል። ይኸው በራሱ ጊዜም ስታርት ያደርጋል። እንደዚህ ከሆነ በኋላ በራሱ ጊዜ ሪስታርት ያደርጋል ማለት ነው። ይኸው እየዘጋ ነው። ለምሳሌ ስከፍተው ደግሞ ልክ እንደዚህ ተከረባብቶ ወይም ደግሞ ተገለባብጦ ይከፍታል ማለት ነው። እንደምታዩት ወደ ግራ ወደ ታች ገልብጦ ነው የከፈተው። ወደ ግራ ነው እያነበበ ያለው። አንዳንዴ ደግሞ ስትከፍቱ በራሱ ጊዜ ነጭ ይሆናል፣ ነጭ ይበራል። ይኸው እንደምታዩት ደግሜ ስከፍተው ደግሞ ነጭ በራ ማለት ነው። ብዙ ጊዜ እንደዚህ አይነት ችግር ይገጥመናል። ብዙ ጊዜም የቦርድ ችግር ነው ብለን የምንመልስ አንዳንዶቻችን አለን። ነገር ግን የራሱን ቦርድ ወይም ደግሞ የራሱን የተበላሸውን ፓርት መጠገን እንደምንችል በዛሬው ቪዲዮ እናያለን ማለት ነው። ምንም አይነት ቦርድ ወይም ደግሞ ምንም አይነት መቀየሪያ ሳያስፈልጋችሁ የራሱን ብቻ ፊክስ አድርጋችሁ መጠቀም ወይም ደግሞ ለከስተመራችሁ መስጠት ትችላላችሁ ማለት ነው። እንደምታዩት ስልኩን እየከፈትኩት ነው። ምናልባትም የኪቦርድ መንሸራተት ከሆነ ብዬ ቁጥሩ የሚዘበራርቀው እያየሁት ነበር። ነገር ግን ኪቦርዱ ኖርማል ጽድት እንዳለ ነው ማለት ነው። ይሄው በምታዩት መልኩ ዲስአሴምብል አድርጌ ወይም ደግሞ ለያይቼ ለየብቻው እንደምታዩት ኪቦርዱን እያየሁት ነበረ። ኪቦርዱ በምታዩት መልኩ ጽድት ያለ ነው፣ እንደተያዘ ነው። እንደዚህ ሳለቀቀውም ኖርማሊ ይዞት ነበር ማለት ነው። ስለዚህ የኪቦርድ ችግር አይደለም ማለት ነው ቁጥሩ የሚዘበራርቀው። ፕላስ ደግሞ ወደ ግራም ወደ ቀኝም ወደ ታችም የሚጽፈው እንግዲህ ከሜን አይሲው ጋር ወይም ደግሞ ከሌሎች ኮምፖነንቶች ጋር የተያዘ ሊሆን ይችላል ማለት ነው። በጋራ እናየዋለን እሱን። ከላይ እንደምታዩት እንደዚሁ በኤግዛሚኔሽን ወይም ደግሞ በማየት የሚፈታ ችግር ምንም የለም። ስለዚህ ቀጥታ ወዴት እንሄዳለን? ቆርቆሮውን አንስተን ወይም ደግሞ ፕሮቴክተሩን አንስተን ቀጥታ ወደ አይሲዩ ገብተን በላዩ ላይ ያሉ አቧራዎች ወይም ደግሞ ደስቶች ካሉ እነሱን እናጸዳዳለን ማለት ነው። በምታዩት መልኩ እኔ ቲነር አድርጌ ጽድት አድርጌ እንደምታዩት ጠራርጌዋለሁ ማለት ነው። ልክ እንደዚህ ካጸዳችሁ በኋላ የተወሰነ ሞቅ አድርጋችሁ መሞከር ትችላላችሁ። እኔ ቪዲዮ እንዳይንዛዛ ሲባል ኖርማሊ ሞክሬዋለሁ፣ ነገር ግን ሊሰራልኝ አልቻለም። ወደ ቀጣይ እርምጃ ቀጥታ ወስዳችኋለሁ ማለት ነው። ይኸው እንደምታዩት አደራረኩት፣ ሙሉ ነገር ጽድት አደረኩት። ስለዚህ እንደዚህም አድርጌ የተወሰነ ሙቄውም ኖርማል ሊሆን አልቻለም ማለት ነው። ስለዚህ ምን አደርጋለሁ? በምታዩት እኔ የምጠቀመው ሁልጊዜ ደረቅ ፔስት ነው እና ከደረቅ ፔስቱ የተወሰነ አይሲዩ ላይ አደርግና ወይም ደግሞ ሜን አይሲዩ ላይ አደርግና ይሄንን ስልክ ሪቦል አደርገዋለሁ ማለት ነው። ልክ እንደምታዩት ሪቦል አደርገዋለሁ። ስታሞቁ እናንተ በጥንቃቄ መሆን አለበት። እኔ ለእናንተ ለማሳየት ስል በእጄ ይዤ ነው እንደዚህ እያሞቁ ያለሁት። ነገር ግን ለብዙ ጊዜ ይህን ስራ ስለሰራሁት ነው እንጂ እናንተ ይህን ስትጠቀሙ የተወሰነ ዲስታንሳችሁን ጠብቃችሁ ከብሎራችሁ እጃችሁንም እንዳይፈጃችሁ መሬት ላይ ወይም ደግሞ ፒሲፒ ስታንድ ሆልደር የሚባል አለ፣ እሱ ላይ አድርጋችሁ ብታሞቁት ውጤታማ ትሆናላችሁ ማለት ነው። የተለያዩ ኮምፖነንቶች እንዳይረግፉባችሁ በጥንቃቄ ብታደርጉት ይመረጣል ማለት ነው። ልክ በምታዩት መልኩ እኔ ቀስ እያልኩ ሪሂት እያደረኩት ወይም ደግሞ እያሞኩት ነው ማለት ነው። ልክ እንደዚህ ቀስ ብላችሁ ታሞቁታላችሁ። ሁሉንም ፓርት ብታሞቁት አሪፍ ነው። ምክንያቱም አንዳንዴ ደስት በጣም በብዙ ሲጠራቀም እርጥበት ፈጥሮ ምናልባትም አንዳንድ ሾርት የሆኑ ኮምፖነንቶች ወይም ደግሞ ኦፕን የሆኑ ኮምፖነንቶች ሊኖሩ ስለሚችሉ ሁሉንም ፓርት በጥንቃቄ እንደዚህ አድርጋችሁ ታሞቁታላችሁ ማለት ነው። እኔ እንደምታዩት እንደዚህ አሙቄዋለሁ። ዜን ይሄ ከፊት ለፊቱ የምታዩት የኪቦርድ ወይም ደግሞ የኪፕረሱ ቦታ ነው። እሱንም እንደዚሁ አቧራና የተለያዩ ዝገቶች ካሉበት ጽድት ታደርጉታላችሁ። ይሄ ደግሞ ኪፕረሱ ወይም ደግሞ የሚለጠፈው የኪበተኑ ነው ማለት ነው። እሱንም እንደዚህ ጽድት አድርጋችሁ ምናልባት አንዳንድ ደስት እና የተለያዩ ዝገቶች ስለሚይዝ እሱን ጽድት አድርጋችሁ
ትለጥፉታላችሁ ወይም ደግሞ ከቦርዱ ጋር ታያይዙታላችሁ ማለት ነው። እዚህን ካያያዛችሁ በኋላ ቀጥታ ወደ ሙከራው ትገባላችሁ ማለት ነው። ስለዚህ ይህ ስልክ ተስተካክሏል አልተስተካከልም የሚለውን እስኪ አብረን እንሞክረው ማለት ነው። እንለጥፈውና ይኸው እዚህ ስታያይዙ ቀስ ብላችሁ በቦታው መያያዙን ቼክ ታደርጋላችሁ ማለት ነው። ሁሉም ኪቦርዶች በትክክለኛው መንገድ መስተካከሉን ቼክ ካደረጋችሁ በኋላ ቀጥታ ፕረሱን ተጭናችሁ ትከፍቱታላችሁ ማለት ነው። ስልኩ እንደምታዩት በስርዓት ከፍቷል። ነገር ግን ቁጥሩ ይጽፋል ወይ ነው? አሁን ይኸው ቁጥሩ እንደምታዩት በስርዓት ጽፏል። ስለዚህ ይሄ ስልክ ተስተካክሏል ማለት ነው። ሰርቷል። ኖርማሊ ሪቦል አድርጋችሁም እንደዚህ የራሱ ቦርድ ይስተካከላል ማለት ነው። አንዳንድ ጊዜ ሪሂት አድርጋችሁም እንደዚህ የማይስተካከል ሊገጥማችሁ ይችላል። ያንን ጊዜ ምንድነው የምታደርጉት? አንዳንድ ስልኮች አልፎ አልፎ የሚገጥሙት ስልኮች ናቸው እነዚህ። ያንን ጊዜ ምንድነው የምታደርጉት? ሜን አይሲውን ከቻላችሁ ወይም ደግሞ ሲኒየር የሆናችሁ ጠጋኞች ከሆናችሁ ሜን አይሲውን ቀስ ብላችሁ አንስታችሁ ሪቦል አድርጋችሁ እንደገና መግጠም ነው። ይሰራል 100%። እኔ 2-3 ሞክሬዋለሁ። በደንብ ይሰራል። ቀስ ብላችሁ አንስታችሁ ስትገጥሙት በስርዓት ይሰራል ማለት ነው። በሪቦሊንግ ወይም ደግሞ አንዳንዴ በሪሂቲንግ የማይስተካከሉ ስልኮች በዛ መንገድ ይስተካከላሉ ማለት ነው። በዚህ መልኩ ሰርታችሁ መጠቀም ትችላላችሁ ማለት ነው። ለዛሬ ያቀረብኩላችሁ ስራ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉኝ። እንደዚሁም ቴሌግራም ቻናል ይህንን ጆይን አድርጉ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። አመሰግናለሁ ስለተከታተላችሁኝ በድጋሚ። በሌላ ቪዲዮ በሌላ ስራ እስከምንገናኝ ቸር ሰንብቱልኝ፣ ቸር ቆዩልኝ። ይኸው እንደምታዩት ድጋሚ ቼክ እያደረኩላችሁ ነው። በምታዩት መልኩ ስልኩ ፏ ብሎ ሰርቷል ማለት ነው። ይመቻችሁ።